ስማኝ ወንድሜ፣ አትተኛ። ይህ ዓለም ለስንፍና ቦታ የለውም። ለእንቅልፍ ተገዢ ለሆኑ ሰዎች አይደለም። ይህ ንግግር ለውስጣቸው የእሳት ፍንጣሪ ላለባቸው፣ የሚፈልጉትን ለማሳካት ዝግጁ ለሆኑ አሸናፊዎች ብቻ ነው። ማልደህ ተነስ። ይህ የጥንካሬ መገለጫ ነው። የዲሲፕሊን ምልክት ነው። ታላላቅ ሰዎች ሲነሱ ፀሐይ እንኳን ትቀናለች። አንተ በብርድ ልብስ ውስጥ ተጠቅልለህ ስትተኛ ሌሎች ታሪክ እየሰሩ ነው። አንተ የምታየው ህልም ነው፣ እነሱ ግን ህልማቸውን እያደረጉ ነው። የንጋት ሰዓት የአሸናፊዎች ሚስጥር ነው። ጊዜ ከገንዘብ በላይ ነው። ስንፍናን አሽቀንጥረጣል። ገንዘብ ይመጣል ይሄዳል። ጊዜ ግን አንዴ ካለፈ አይመለስም። አንተ ማልደ የማትነሳ ከሆነ ይህን ውድ ጊዜ እየገደልከው ነው። በየቀኑ በስንፍና የምታባክነው ሰዓት ከግብህ እያራቀ ነው። ለምሳሌ ጠዋት 3 ሰዓት ላይ የምትነሳ ከሆነ ጠዋት 11 ሰዓት የሚነሳ ሰው በቀን 3 ሰዓት ይበልጣል ማለት ነው። ይህ ደግሞ በሳምንት 21 ሰዓት፣ በወር 90 ሰዓት፣ በአመት ደግሞ ከ1090 ሰዓት በላይ ይበልጣል ማለት ነው። በዚህ ተጨማሪ ጊዜ ስንት ነገር መስራት ትችል ነበር። ስለዚህ ማልደህ ተነስ። የአካል ብቃት እንቅስቃሴ ማድረግ፣ መጽሐፍ ማንበብ፣ አዲስ ክህሎት መማር፣ ለቢዝነስ እቅድ ማውጣት፣ ዝርዝሩ ማለቂያ የለውም። ስንፍናን አሽቀንጥር። ጊዜህን በራስህ እጅ ያዝ። ማልዶ መነሳት የውስጥ ጦርነት ነው። የአእምሮ ውጊያ ነው። አልጋህ የሞቀ እንቅልፍ ጣፋጭ ሆኖ ሲሰማ ያንን ምቾት ትቶ የመነሳት ዲሲፕሊን ነው እውነተኛ ወንድ የሚያደርግህ። ይህ ቀላል አይደለም። ውስጣዊ ድምጽህ ትንሽ ተኛ ሊል ይችላል። ዛሬን አንድ ቀን ብቻ ሊል ይችላል። ነገር ግን ያ የድክመት ድምጽ ነው ሊገልህ የሚችለው። ጠንካራ ወንድ ማለት ይህንን ድምጽ የሚያሸንፍ ማለት ነው። ለምሳሌ ጠዋት ለመሮጥ ስትነሳ አካልህና አእምሮ እባክህ ተመለስ፣ ቀዝቃዛ ነው ይሉ ይሆናል። ግን ያንን ድምጽ ችላ ብለህ ጫማህን ያሰርክ ጊዜ አንተ አሸንፈሃል። ያ ነው ዲሲፕሊን። ዲሲፕሊን ታላቅነትን ይገነባል። ያለ ዲሲፕሊን ህልም ሆኖ ይቀራል እንጂ ሆነ አይሆንም። ጠዋት ማልዶ የመነሳት ትልቅ ስጦታ የአእምሮ ሰላም ነው። ዓለም ገና አልነቃችም። ስልክ አይጮህም፣ ኢሜሎች አይመጡም፣ ጫጫታ የለም። ይህ ለአእምሮ የሚሆን ንጹህ አየር። ይህን ጊዜ ለራስህ ተጠቀምበት። ለማሰላሰል፣ ለማቀድ፣ ለመማር። በዚህ ሰዓት የምታደርገው ነገር ቀኑን ሙሉ ትኩረት እንድታደርግና ተረጋግተህ እንድትውል ይረዳሃል። ለምሳሌ ማልደህ ተነስተህ ተረጋግተህ የዕለቱን እቅድ ስታወጣ በቀን ውስጥ የሚገጥሙህን ማንኛውንም ፈተናዎች በቀላሉ ለመቋቋም ትዘጋጃለህ። ከጠዋት ውካታ ቀድመህ ስለምትጀምር ቀን ሚዛናዊ ይሆናል። ይህ ሰላም ነው ህይወትን ሚዛናዊ የሚያደርገው። ይህ ሰዓት ነው የምትፈልገውን ነገር እንድታሳካ የሚያግዝህ። የንጋት ሰዓት የአእምሮ ሰላምን የሚገነባበት ቅዱሱ ጊዜ ነው። አካለ መቅደስ ነው። ማልዶ መነሳት ለጤና ትልቅ አስተዋጽኦ ያደርጋል። ጠዋት ላይ የአካል ብቃት እንቅስቃሴ ለማድረግ የተሻለ ጊዜ የለም። ሰውነት ንቁ ይሆናል። ደም ዝውውር ይጨምራል። አእምሮ ይነቃል። ይህን ኃይል ቀኑን ሙሉ መጠቀም ትችላለህ። ንቃ። ንቁና ጉልበት ያለው ቀን ለመጀመር ከዚህ የተሻለ መንገድ የለም። ለምሳሌ ጠዋት ለ30 ደቂቃ እንኳን ብትሮጥ ወይም ፑሽአፕ ብትሰራ የሰውነት ሜታቦሊዝም ይጨምራል። ስሜትህን የሚያሻሽኑ ሆርሞኖች ይለቀቃሉ እና ቀኑን ሙሉ ከፍተኛ ጉልበት ይኖርሃል። አካለ መቅደስ ነው። ጠብቀው፣ ጉልበትህንም አሳድገው። ማልዶ መነሳት ለዚህ ሁሉ ቁልፍ ነው። ጠዋት ላይ አእምሮ ንጹህና ያልተጨናነቀ ነው። በጣም አስፈላጊ የሆኑትን ስራዎችህን በዚህ ሰዓት መጨረስ ትችላለህ። ሰዎች ስራቸውን ከመጀመራቸው በፊት አንተ ብዙ ነገር አሳክተሃል።
ይህ የስኬት ስሜት ይሰጣል። ቀኑን ሙሉ በኃይል እንድትቀጥል ያነሳሳሃል። ለምሳሌ አንድ ወንድ በዕለቱ ማድረግ የሚፈልጋቸውን በጣም ከባድ ነገሮች 3 ነገሮችን ጠዋት ላይ ቢጨርስ ቀኑን ሙሉ ቀላልና ውጤታማ ሆኖ ያገኘዋል። ይህ ደግሞ በረጅም ጊዜ ውስጥ ትላልቅ ግቦችን እንድታሳካ ይረዳሃል። ታላላቅ ግቦች የሚሳኩት ትንንሽ እርምጃዎችን በየቀኑ በመውሰድ ነው። አሁን የምርጫህ ጊዜ ነው። አልጋ ላይ ተጠቅልለህ የድሮ ሰው መሆን ትፈልጋለህ ወይስ አሸናፊ፣ ዲሲፕሊን ያለው ኃይለኛና የተለየ ወንድ መሆን ትፈልጋለህ? ምርጫው ያንተ ነው። ዛሬኑ ወሰን። ሰዓትህን 11 ሰዓት ላይ ሙላ። ለመጀመሪያ ቀን ከባድ ሊሆን ይችላል። ለሁለተኛው ቀን ደግሞ በጣም ከባድ ሊሆን ይችላል። ነገር ግን በየቀኑ ስታደርገው ሰውነትህ ይለምደዋል። ይህ ልምምድ ነው ህይወትን የሚለውጠው። እመነኝ፣ ማልደህ ተነስ፣ ህይወትህን ቀይር።